ጥንጡ ኑሮን ማን ይኖራታል ከተባለ በቲክቶክ መንደር ያሉ ንስቶች ያስብላል። ማንን ትጠቅሳለህ ከተባለ ደግሞ የወሊሶዋን ዩቲናስትልና ጃኒ ገብሩ ጎበዜን ትደግማታለህ። ባለንበት ዘመን መንገዱን ላወቀው ገንዘብ መስራት ቀላል እንደሆነ ካሳዩን ጥቂት ሰዎች መካከል በቲክቶክ ዓለም የምናገኛቸው ወጣት ሚሊዮነሮች ተጠቃሽ ናቸው። ገንዘብን ቀለል አድርገው ይሰሩታል፣ በቅንጦትም ይንፈላሰሱበታል። ለጥቂት ደቂቃዎች አብራችሁን ዝለቁና በርካታ ሚሊዮን ብር የወጣባቸውን ቤቶች እናስቃኛቸዋለን። እነዚህ ቤቶች የማን ናቸው? እንስቶቹ ቲክቶከሮች እንደምን ቢሰሩ እንዴት አድርገው በዚህ ዕድሜያቸው እንዲህ ያለውን ቤት ገዙት ብለን በግርምት የሀብታቸውን ምንጭም እንዳስሳለን። ከዛሬው አስደንጋጭ ስኬት ጀርባ ያለውን ለእያንዳንዱ የዛሬ ማንነታቸው መሠረት የሆነውን ትናንትናቸውንም እንቃኛለን። የምንገልጠው ከባባድ ሚስጥርም ይኖረናል። አብራችሁን ዝለቁ። ከጥቂት ዓመታቶች ቀደም ብሎ የአርቲስት ሀብቱ ሕዝብ ነው ይባል ነበር። ሕዝቡም እውነት ነው ብሎ በተቸገረ ጊዜ ደግፎ በታመመ ጊዜ ያሳክማል። ጊዜው ተገለበጠና የማህበረሰቡ ሕይወት ሳይለወጥ የኪነ ጥበብ ማህበረሰቡ አኗኗር ሲቀየር ሕዝቡ ሀብት አርቲስት ነው ማለት ጀመረ። የሚኖሩት የቅንጦት ሕይወት ለመኖር አይደለም ለማሰብ አስቸጋሪ የሆነ የምቾት ሕይወት በመሆኑ አሁን ደግሞ በቲክቶክ ዓለም የምናውቃቸው እንስቶች የሚኖሩት ኑሮ አስገራሚና እጅን በአፋስዞ አጀብ ያሰኛል። ቅንጦትን ማን ይቀናጣታል ከተባለ ቲክቶከሮች ያሰኛል። የሚኖሩትን ኑሮ፣ የሚነዱትን መኪናና የሚዝናኑባቸውን ሆቴሎች፣ ሬስቶራንቶች፣ የባህር ዳርቻዎችን ሁሉ ለተመለከተ ሰው በእውነትም አገራችን ኢትዮጵያ በእድገት ጎዳና ላይ ትገኛለች ለማለት ያስደፍራል። የሕዝቡ ኑሮና የእነዚህ ልጆች አኗኗር አይለያዩ፣ መለያየት ተለያይቷል። ሕዝቡም አቤቱ ጌታ ሆይ እኛንም በበረከት አስበን የሚለውን ጸሎት መጸለይ ከጀመረ ሰንበትበት ብሏል። በዚህ የቅንጦት ማዕበል ውስጥ እየዋኙ ከምናገኛቸው እንስቶች መካከል ዩቲናስ አንዷ ነች። በቲክቶክ መጠሪያዋ ዩቲናስ እያልን የምናውቃት ወጣት እንስት በሀገራችን ቲክቶክን ካስተዋወቁና ከ5 ዓመታት በላይ በቲክቶክ መንደር ያለመደብዘዝ ከዘለቁ ቲክቶከሮች መካከል ግንባር ቀደሙን ስፍራ ትይዛለች። በዘመነ ኮሮና ሁሉም በቤቱ በተቀመጠበት ሰዓት የሕዝቡን ድብርትና ጭንቀት ገሸሽ ካደረጉ የመዝናኛ ኮንቴንት ሰሪዎች አንዷ ነበረች። እንደ ቀልድ የጀመረችው ቲክቶክ እስከ መጨረሻው የሕይወት አቅጣጫዋን ቀይሮላታል። የድምፅ ማስመሰል ወይም ሊፕሲንግን በመስራት ጀመረች። የተዋጣላት ሰው ሆነች። የተለያዩ ማስታወቂያዎችን በጥሩ ክፍያ መስራት የጀመረችው ገና በቲክቶኩ ብቅ ባለች ትንሽ ወራቶች ውስጥ ነበር። የሶሻል ሚዲያን ተጽዕኖ በደንብ እየተረዳች ስትመጣና ገንዘብ እንደሚሰራበት ሲገባት ላይቭ ስትሪም ማድረግ ጀመረች። በተለይ ራቼና ናሆም ፎንቲ ጋር የነበራት ጥምረት የሚዘነጋ አይደለም። በቀላሉ ጨዋታን መፍጠር መቻሏ ካላት የመተወን አቅም ጋር ተዳምሮ በርካታ ተመልካቾች የእሷን የቀጥታ ስርጭት በደስታ የሚከታተሉላትና በጊፍት የሚያጥለቀልቋት ሰው ለመሆን በቅታለች። ቀጠለችና አጫጭር ፊልሞችን ወይንም ደግሞ የሙዚቃ ምስሎችን መስራት ጀመረች። ዩቲዩብ ትችላለች የሚል ሙገሳና አክብሮቷን ከፍ አደረገች። በተለይ የጸጋዬ እሸቱን እቴ ሰርግሽ ዕለት የሚለው ሥራዋ የእሷን ከፍታ ያሳየችበት ድንቅ ሥራዋ ለመሆን በቅቷል። ዩቲዩብ በትምህርቷን ቢሆን ጥሩ የሚባል ፐርፎርማንስ የነበራት ሲሆን በቢዝነስ ማኔጅመንትና ኮምፒውተር ሳይንስ 2 ዲግሪዎችን አግኝታለች። ቤተሰቦቿ በተማረችበት ሥራ እንድትሠራ ቢፈልጉም እሷ ግን በተማረችበት ብትሠራ ይህን ሕይወት እንደማያስኖራት እንደምታምንና በተማረችበት የመሥራት ዕቅድ እንደሌላት ተናግራለች። ውለታ እንደማትረሳ የሚነገርላት ዩቲ በተማሪነት ወቅቷ ብዙ ነገርን ትደግፋት የነበረች ጓደኛዋን አለፈልኝ ተቀይሬያለሁ ብላ ሳትዘነጋ አሁን ውለታዋን ለመክፈል እንደምትሞክር ተናግራለች። ስላደረገችላት ነገር ለማመስገንም ዱባይ በመውሰድ አመስግናታለች። ዩቲ በዝቅተኛ ኑሮ ከሚኖሩ ቤተሰቦች የተፈጠረች ቢሆንም አሁን ግን ለአንድ ማስታወቂያ ከ300 ሺህ ብር በላይ እንደምታስከፍል፣ በቀጥታ ስርጭት ደግሞ በቀን ከ150 ሺህ ብር በላይ እንደምትሠራ ይነገራል። ቤተሰቦቿን ቅንጡ አፓርትመንት ገዝታ ወደ አዲስ አበባ አምጥታቸዋለች። የራሷን ቬሎ ቤትም ስትከፍት መኪና የጥርስ ኮልጌትን እንደ መግዛት ይቀላታል። ቀድማ ታሽከረክር የነበረው መኪና ስልችት ቢላት ብሬን ይጭነቀው እንጂ ምን አባቱ ብላ ከ5 ሚሊዮን ብር በላይ አውጥታ ይህን ቅንጡ መኪና በአንድ ጀንበር ገዝተው አስገርማናለች። ዩቲን የራሷንና የቤተሰቦቿን ሕይወት ከድህነት አውጥታ በቅንጡ ሕይወት ስለምታምነሸንሽ ይመችሽ ብለናል። ሌላኛዋ የቲክቶክ መንደር ቅንጡ ነዋሪ ጃኒ ስመኝ ገብሩ ጎበዜ ነች። ይቺ ወጣት እንስት መደነቅ ከሚገባቸው የሴት ቲክቶከሮች አንዷ ነች። ሕይወት የሰጠቻትን አማራጭ ዕድልን በደንብ አጣጥማ መጠቀም ችላለች። ያገኘችውን ዕድልን በትክክል ተጠቅመዋለች። ዓለም አባከኗ አስገራሚና ለብዙሃን ወጣቶች አስተማሪ ነው።
በሀገራችን ሰሜናዊ ክፍል የተወለደችው ጃኒ ከልጅነቷ ጀምሮ የኪነ ጥበብ ፍላጎት የነበራት ሲሆን ተዋናይት የመሆን ፍላጎትም ነበራት። ከፍላጎት በማለፍም ወደ ኢንዱስትሪው ለመቀላቀል ብዙ ሙከራዎችን አድርጋ አልተሳካላትም። ቲክቶክ ሕይወታቸውን ከቀየረላቸው ሰዎች መካከል እንድትቀመጥ ያደረጋትም የዚህ ትወና ፍላጎት አለመሳካት ነው። ተዋናይት ለመሆን ብዙ ብትጥር አልሆን ሲላት ለምን ቲክቶክ አልጀምርም በማለት ትወናውን ትታ ወደ ቲክቶክ መጣች። እንደ ቀልድ ሰዎችን በማቀፍ የጀመረችው ኮንቴንትም ተቀባይነትን አገኘና እሷን የሚወዱና የሚያከብሩ ሰዎች ለምን እኛ ጋር አትመጭም እያሉ አዲስ አበባ የተለያዩ ሰፈሮች ከመጋበዝ ባለፈ የሀገራችን የተለያዩ ክፍሎችም ይጠይቋት ጀመር። ጃኒም ነይ በተባለችበት ሀገር እየሄደች ተደራሽነቷን አስፋፋች። የመጀመሪያ ማስታወቂያዋን በ5,000 ብር ሰራች። በዚህ መሃል የብዙዎችን ሕይወት የቀየረውን ላይቭ ስትሪም ማድረግ ጀመረች። በተለይ ደግሞ በወቅቱ የቲክቶክ ንጉሥ እየተባለ ከሚጠራው ጆን ዳንኤል ጋር የነበራት ጥምረት ተወዳጅነቷን አጠናክሮላታል። በቲክቶክ ዓለም ውስጥ በሴቶች በጣም በመታወቅ እንደሷ የሚሆን እንደሌለ የሚታወቅ የአደባባይ ሚስጥር ሲሆን ምን ብታደርግ መነጋገሪያ መሆን እንደምትችል ተረድታለች ትባላለች። ለዚህም ቲክቶክ ላይ መነጋገሪያ የሚያደርጓትን ነገር ትፈጽማለች። ታዲያ ከፈጸመቻቸው ድርጊቶች መካከል አንዱ ሕይወቷን እስከ ማመሰቃቀል ደርሶ ነበር። ለእስርም ዳርጓታል። ከድሬዳዋ ሴቶች ጋር በተገናኘ እንደ ቀልድ ብላ ያወራችው ንግግሯ ብዙሃኖቹን አስቆጥቶ የድሬዳዋ ፖሊስ በቁጥጥር ስር መዋሉ አይዘነጋም። ጃኒን በቅርብ እናውቃታለን የሚሉ ሰዎች የዋህና ደግነች፣ ብዙ ነገሮችን ማወሳሰብ አትችልበትም ይሏታል። ቀደም ብሎ ጆን ዳንኤል ጋር የፍቅር ሕይወት የነበራት ጃኒ አሁን ደግሞ አዶናይ ጋር መስመር ላይ መሆናቸው ይነገራል። ታዲያ ጃኒ ትምህርቷን በጠዋቱ ያቆመች ቢሆንም የገንዘብ ጥያቄን ግን በደንብ አድርጋ ፈታለች። የእሷን ብቻ አይደለም የቤተሰቦቿን የድህነት ታሪክም እንዳይመለስ አድርጋ ቀርፋለች። ለእናቷ ቅንጡ አፓርትመንት በመግዛት ወደ አዲስ አበባ አምጥታታለች። ለራሷን ቤት የገዛች ሲሆን የምታሽከረክረው መኪናዋ ከ7 ሚሊዮን ብር በላይ ነው። ጃኒ ለማስታወቂያ ከ350 ሺህ ብር በላይ ሲከፈላት በቀጥታ ስርጭት ደግሞ በየቀኑ ከ100 ሺህ በላይ ትሰራለች። በአንድ የቀጠሮ ጌም የሰራችው ከ8 ሚሊዮን ብር በላይ አሁንም ሪከርዱን እንደያዘና አስደንጋጭ እንደሆነ ቀርቷል። ጃኒን ከዚህ በላይ በስኬት ከፍ ከፍ እንድትል እንመኛለን። እድል ሰጥቷት እድሉን በሚገባ ያልተጠቀመችው ሌላኛዋ ከዝቅተኛ ገቢ ቤተሰብ የተገኘችው ቀበጧ ፊዮና ናት። ቀድሞውኑ በልጅ ውበት በቲክቶክ መንደር ስትመጣ ብዙሃኖች ውበቷን በማድነቅ ተቀባበሏት። ተወደደች፣ የቁንጅና መለኪያም ተደርጋ ተቀባበሏት። ይህን እድል ግን እምብዛም አልተጠቀመችውም። የመጣች ሰሞን ከተለያዩ ሰዎች ጋር ኮላብ እያደረገች ቪዲዮዎችን በመስራት ዕውቅናዋን አሳድጋለች። በርካታ ማስታወቂያዎችን ሰርታለች። በኋላም ላይቭ ስትሪም ማድረግ ጀምራ ጥሩ እየሄደች የነበረ ቢሆንም ማስቀጠሉ ግን ከብዷታል። ምናልባት ልጅነት፣ ያለ ጊዜው ገንዘብ ማግኘትና አብራቸው የምትውላቸው ሰዎች ተደራርበው ሕይወቷን አዛብተውታል ማለት ያስደፍራል። አስነዋሪ ድርጊቶችን ትፈጽም ጀመር። ያልረዳችውን ረድቻለሁ፣ በቀጥታ ሰዎችን ያልተገቡ ቃላቶችን በማውጣት መሳደብ፣ የማይሆኑ ቦታዎች በማይሆን አለባበስና ድርጊት መገለጽ፣ ከዛም መጨረሻ ላይ በሱስ ውስጥ እንደምትገኝ የሚያሳዩ የሱስ መጠቀሚያ ጭሳጭሶችን ይዛ ታየች። ብዙ ማድረግ ብዙ መጓዝ እየቻለች የመረጠችው ሕይወት አቅጣጫ ደበዘዛት። ትምህርቷንም በእንጭጩ ቋጨች። አሁን ፊዮና ሲባል አእምሮ ላይ ከበጎ ነገሮች ይልቅ ሌሎች ድርጊቶች ቀድመው ይከሰታሉ። ለጃኒና ዩቲ የራሳቸውንም የቤተሰቦቻቸውንም ሕይወት በመቀየራቸው አድንቀን ፊዮና ነገሮችን አስተካክላ ወደ ስኬት እንድትመለስ እየተመኘን ቪዲዮአችንን እንጨርሳለን። የእናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።